ሶስት ሜቶዶሎጂ ነው ያለው ፕራይስ ለአንድ ፕሮዳክት ስናወጣ። የመጀመሪያው could be based on competition ኮምፒቲተሮቻችንን አይተን የእነሱን ፕራይስ ሬፕሊኬት ስናደርግ ማርኬት ሊደር አለ፣ የዛን ማርኬት ሊደር ፕራይስ አይቶ ከታች ያሉት ፎሎወሮች አመሳስሎ ፕራይሳቸውን ሴት ሊያደርጉ ይችላሉ። ሁለተኛው it is based on customer perception። ለምሳሌ ሮሌክስ ለምንድነው $20,000 $100,000 የሚያወጣው? it's not because of the cost of the product ፕሮዳክቱ ለማምረት የዛን 50% 40% ኮስት አድርጓቸው አይደለም። it's because of the perception they want to create in the mind of the consumer። ሁለተኛው customer perception ነው። አንዳንድ ቦታ ስንሄድ ማኪያቶ 300 ብር ሊሆን ይችላል፣ ሌላ ቦታ 50 ብር ሊሆን ይችላል። ያን ያህል ዲፍረንስ ኖሮት አይደለም ኮስት ኦፍ ፕሮዳክሽን ላይ ወይም ኮስት ኦፍ ጉድ ሶልድ ላይ። it's really customer based pricing ስለሚከተሉ ማለት ነው። ሶስተኛው ደግሞ it's based on ኮስታችንን አይተን ለምሳሌ 100 ብር አንድ ነገር ኮስት ካደረገኝ የዛን 50% ነው ትርፍ ማትረፍ የምፈልገው ካልኩኝ 150 ብር ሸጠዋለሁ ማለት ነው። በሜቶዶሎጂ ደረጃ there are three methods: cost based strategy, competition based strategy እና customer perception based strategy ብለን እናወጣለን። እናንተ የምታውቋቸው ፕራይሲንግ ስትራቴጂ እነማን